ሰላም ሰላም የዚህ ዩቲዩብ ተከታታዮች እንዴት ናችሁ? ዛሬ ደግሞ ምርጥና የሳምንቱ አዝናኝ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። መጀመሪያ ላይክ እና ሰብስክራይብ በማድረግ ጀምሩ። ችግር የለም ላይክ አድርጉ፣ ምንም የምትጎዱት ነገር የለም። ላይክ በማድረግ ጀምሩ። ወደ ቪዲዮው እንሂድ። ከ10 ዓመት በኋላ የኢትዮጵያ የፖለቲካ ስሞች ይላል። እሺ ጌታ አደራችሁ ስማችሁን ጠራለሁ። ቶሎ አቤት ትላለህ። እሺ አስራችሁ አጣሩ። ያ ማን ቲቸር አለ? ብሔር ያስጠቃኝ አፍኑት፣ በጊዜ አፍኑት። ታፍኑ ሰምቻ አፍኑት በጊዜ። ኮሪደሩ አለው ቲቸር አለው። አስመላሽ ኮሚቴ አለው። እንደማትቀር ፈራሽ ነው መንደሩ። ወይኔ አለው ፈርሶበት መሆን አለበት። አለው ሰምቻለሁ። ይቸብቸብ መሬቱ ይቸብቸብ ወሳ አላ ወይ ወዛሙ ቸብቸብ አንተም ችግኙ በቀለ። አቤት ሸርዬ እኮ ሰዎች አቤት የሚሉ በመንገድ ነው የሚመስለው። ችግኙ ፈገግታ አይለየህም። አይ ችግኙ ዘሩ አቃፊ አለው ቲቸር አለው። አይዞሽ ተቀፋንተ ተቀፋ አለላት ፈጣሪ አለው ቲቸርዬ። ባካችሁ ሁላችሁም እንደሷ ለሷ ጸሎት ነው ያለ አለ። ምርጫዬ ደረሰ። ምርጫዬ ያንዴ ያለው የለም። ልብ በሉ ተናግሬ ያለው በኋላ ምርጫዬ ቀረ። ቲቸር አልመጣም። ምርጫዬ አልመጣም። ሁለተኛ እዚች ክፍል እንዳይደርስ ምርጫዬ ቀረ። መቶም ብጥብጥ ነው፣ ጭቅጭቅ ነው፣ ንትርክ ነው። ከይሲ ምርጫ እንዳይገባ ንገሩት። አራላ መቤቴን ይመች። ምርጫ የደረሰ መቅረቱ ግን በጣም አሪፍ ይመስለኛል። እኔ ራሱ አያስፈልግም። እሺ ወደ ቀጣይ ያልወፈርከው እናቴ እርጉዞና በቀጭን የስቃ ነው። እንደዛ የሚባል ነገር አለ? አዎ በጉማሬ ብትስቅማ ኖሮ እኔ ድብልብል ያልኩ ወፍራም ነበር መሆን። ወይ ከጉማሬስ በቀጭን መሳቅ ይሻላል። ጉማሬ ስቃል በቀጭን ይስቃል። ቀለድኩ ነው ደሞ ልጄ ቀጭን እንዳይሆን ብለሽ ቀጭኔ ስታይ እንዳትኮሳተሪ። እኔ ከእውነት መስሎኝ ገርሞኝ ነበር። አይ እናንተ ዲያስፖራዎች የሰማችሁትን ሁሉ ታምናላችሁ አይደል? ምን እናርግ? ከሀገር ስለራቅን እኮ ነው። እናታጣሩ የሆነ ነገር ስትሰሙ ሮጣችሁ ሰልፍ ትወጣላችሁ፣ በፌስቡክ ሀገር ታበጣብጣላችሁ፣ አደባባይ ወጣችሁ ትንደባለላላችሁ። አታጣሩ። ያው ለሀገራችን ስለምናስብ ነው እኮ። ለሀገራችሁ ካስባችሁ እዚሁ መታችሁ ነው ሰልፉንም አደባባይ ላይ መንከባለሉንም ማድረግ። እውነት ነው። አታንከባለሉ። ልብሳችሁ እንዳይቆሽሽ ፈርታችሁ ከሆነ አስፋልቱን እናጸዳላችኋለን። ልብስ ቢቆሽሽ ምን ችግር አለ? ይታጠባል። እና እሳቱ እዚህ ሆኖ እናንተ እዛ ሆናችሁ የምታራግቡት እኛ ድሃዎቹ ተቃጥለን እንድናልቅ ነው። አረ ይመች የምር። እኔም እኮ አላቅም። በእናንተ ጦስ እኛ እየሞትን ስለሆነ ከመሞቴ በፊት ለጥንቃቄ ብዬ ነው ያወቅኩት። አይዞህ አንተ አትሞት። እንዴት? ቀጭን ስለሆንክ የተወረወረው ፈንጂ ስትሃል ማለት ነው? በቃ እሱን ተወውና ለምን ግን ቀጭን እንደሆንክ እኮ አልነገርከኝ። የመወፈሪያ ስር የተበጥሶ ነው። ወይኔ መልስ። ረሃብ፣ ጠኔ፣ ችጋር፣ ቸነፈር ሲፈራረቁብኝ ተበጠሰ። በፈጣሪ ምግብ ይርብሃል ማለት ነው? አዎ እኔን የራበኝ ፍቅር ነው፣ እኔን የራበኝ ፍቅር የሚለው ዘፈን በቀን 3 ጊዜ በልተው ለሚያድሩት ነው እንጂ እኛን እኮ አይመለከትም። በጣም ታሳዝናለህ። እንዳታዝልኝ አልፈልግም። የእናንተ አዘኔታ
ፎቶ እያነሳችሁ ኤንጂኦ ከፍታችሁ መሸቀል አሊያ አረ ማርያምን ይሄ ሰውዬ ይለያል። እናቴ እርጉዙና በቀጭን ይዝቃል ያልወፈረው ማለት ነው። እውነት ለመናገር የሚገርም ሀሳቦችን ነው ያነሳው። ውጭ ሆናችሁ የምታቀጣጥሉኛን የምታስበሉ ሰዎች ይብቃ። ዲያስፖራ